የጁሊያና የዝናባማው ምሽት ታሪክ። ጁሊያ ገና ብርሃን እያለ መተኛትን አጥብቃ የምጠላ አይነት ልጅ ነበረች። ፀሐይዋ ሳትጠልቅ ቀኑ ገና ብሩህ ሆኖ ወደ አልጋ መሄድ ለእሷ ትልቅ የጊዜ ማባከን ይመስላት ነበር። ገና የመጫወቻ ሰዓት እያለ መተኛት እንዴት ተብሎ ባይምሮ ይመላለሳል። ዛሬ ግን ምሽቱ ፈጽሞ የተለየ ነበር። ሰማዩ በትላልቅ ደመናዎች ተሸፍኖ ለታላቅ ዝናብ ተዘጋጅቷል። እሱም ልክ እንደ ጁሊያ ጋደም ብሎ ማረፍ የፈለገ ይመስላል። ቅድም ነጭና ብሩህ የነበረው ሰማይ አሁን ጠቆር ብሎ ወደ ውብ ወይን ጠጅነት ተቀይሯል። አየሩ ደግሞ ያንን ደስ የሚልና ልዩ የእርጥብ አፈር ሽታ ይዞ መጥቷል። የቀኑን ብርሃን ቀስ እያለ እየጠፋ ነው። ጁሊያ ምንም ሳትከራከር ወዲያውኑ ወደ አልጋዋ ገባች። ቀለል ያለ ብርድ ልብስ ላልብስሽ ብላ እናቷ በለስላሳ ድምፅ ጠየቀቻት። እሺ አለች ጁሊያ ልክ እንደ ትንሿ ድመት ተጠቅልላ አልጋዋ ላይ እየተመቻቸች። መስኮቱ በትንሹ ተከፍቷል፣ ነፋስ እንዲገባ እንጂ ዝናብ እንዳይገባ ተደርጎ። ወደ ውስጥ የሚገባው አየር ቀዝቃዛና ለስላሳ ነው። የዝናቡ ጠብታዎች ድምፅ ደግሞ ከውጭ ላሉት የዛፍ ቅጠሎች ትልቅ ምስጢር የሚነግራቸው ያህል ይሰማል። በድንገት አንድ ትልቅ የነጎድጓድ ድምፅ በሰማዩ ላይ አስተጋባ። ተራ ድምፅ አልነበረም። ልብን የሚያንቀጠቅጥና ጥልቅ የሆነ ድምፅ ነው። ልክ ምሽቱ ከልቡ እየሳቀ ያለ ይመስላል። እማዬ ነጎድጓድ ምንድን ነው ብላ ጁሊያ በክፍሉ ጨለማ ውስጥ አይኖቿን አፍጥጣ ጠየቀች። እናቷ ወዲያውኑ አልመለሰችም። ይልቁንም ፈገግ ብላ ወደ እሷ ዞረች። አንቺ ምን ይመስልሻል? ጁሊያ በጨለማ ውስጥ ፈገግ አለች። ደመናዎች እርስ በርስ ሲጋጩ ይመስለኛል። ልክ ድብብቆች ሲጫወቱ ቆይተው በድንገት ሲገናኙ የሚፈጠር ትልቅ ድምፅ። ሊሆን ይችላል አለች እናቷ በደስታ። ሲገናኙ ግን ትልቅ ድግስ ቢጠሩስ? ከበሮ እየመቱ? ጁሊያ ቀስ ብላ እየሳቀች መለሰች። መብረቁ ደግሞ እንደ ቀለም መብራቶች። ሌላ የነጎድጓድ ድምፅ ከሩቅ ተሰማ። እሺ መብረቅስ? አለች ጁሊያ ድምጿን ይበልጥ ዝቅ አድርጋ። እሱ ምንድን ነው? እስቲ አንቺ ንገሪኝ አለች እናቷ የጁሊያን ግንባር በቀስታ እየደባበሰች። ጁሊያ ለጥቂት ሰከንዶች አሰበች። ምልክቶች ሊሆኑ ይችላሉ። ደመናዎች ከአንዱ የሰማይ ጫፍ ወደ ሌላው መልእክት ሲላላኩ መልእክቱ እንዳይጠፋ በፍጥነት በብርሃን ይልኩታል። ከደመና ወደ ደመና የሚላኩ አስቸኳይ መልእክቶች አለች እናቷ ጨዋታውን እየተቀበለች። ጁሊያ በአልጋዋ ላይ ተገላበጠች። አሁን አይኖቿ በጣም መክበድ ጀምረዋል። እማዬ ዝናብ ለምን ይዘንባል? እናቷ የልጇ አይምሮ ወደ እንቅልፍ ዓለም እየተጓዘ መሆኑን አውቃ በዝምታ ጠበቀቻት። ደመናዎቹ በጣም ስለሚሞሉ ይመስለኛል። ጁሊያ በደካማ ድምፅ አጉረመረመች። መሸከም ሲያቅታቸው ዝም ብለው ይለቁታል። ልክ እኔ አልቅሼ በኋላ ላይ ቀለል ሲለኝ እንደምሆነው። እናቷ ዝቅ ብላ ግንባሯን ሳመቻት። ልክ ነሽ፣ በጣም ትክክል ነሽ ስትል በሹክሹክታ መለሰችላት። ጁሊያ በረጅሙ አዛጋች። አሁን ያ የዶፍ ዝናብ ድምፁ የራቀ ይመስላል። ዝናቡ ራሱ እንቅልፍ የወሰደው ያህል። እኔ ደመና መሆን እፈልጋለሁ አለች ጁሊያ ድምጿ በቀላሉ የማይሰማ የሆነ። አንቺስ እማዬ ምን መሆን ትፈልጊያለሽ? እናቷ በጸጥታ ጨለማ ውስጥ በፍቅር ፈገግ አለች። እኔ ደግሞ አንቺን ተከትሎ የሚነፍስ ንፋስ እሆናለሁ ስትል በለስላሳ ድምፅ ተናገረች። በዚያ ሰፊ ሰማይ ላይ ብቻሽን እንዳትሆኚ ሁልጊዜ ቀስ እያልኩ ገፋሻለሁ። ጁሊያ ግን አልመለሰችም። በሰላም እንቅልፍ ወስዷታል።